እንዴት ናችሁ? የሽንኩርቱ ቻሌንጅ በይፋ ተጀምሯል። እንኳን ደስ አላችሁ። እንግዲህ ትላንትና ነው ያደረኩት። 2 ራስ ሽንኩርት ነው የተጠቀምኩት እና ኮመንት ላይ አንድ ልጅ ናና አርጉበትና ሞክሩት ለሽታው ስትል ጽፋ ነበርና አይቼው ከዛ እኔም ናና ነበርኝ አጋጣሚ ይሄን የሚያክል ናና አንድ ላይ አድርጌ ፈጨሁት እና ሽታው እየቀነሰ እንደሆነ እዛው ያስታውቅ ነበር ስፈጨው። ግን ሙሉ ለሙሉ በሱ መተማመን ስላልፈለኩኝ እንደዚህ ከፈጨው በኋላ አጥልዬ ግማሽ ሎሚ ጨምሬበታለሁ ሌላ ቀን እኔ እንደማደርገው ማለት ነው። እና እንደዛ አድርጌ ካዘጋጀሁት ካጠለልኩት በኋላ በደንብ ለመቀባት ወደሚያስችለኝ እቃ ላይ ገለብጠዋለሁ። ከዛ በኋላ አቀባዋለሁ ማለት ነው። ከዛ በዚህ መንገድ እንግዲህ ቆዳይ ምንም ሳላስቀር ከኋላ ላይ ከፊት የለ ሁሉም ቦታ ላይ እንደዚህ ቀባዋለሁ። ከዛ በደንብ ማሳጅ አደርገዋለሁ። በነገራችን ላይ ሽታ የሚባል ነገር እንዳያሳስባችሁ። በሚቀጥለው ደግሞ የሆነች ልጅ ቡና እንሞክረው እንዴ ምናምን ስትል አይቻታለሁ። በሚቀጥለው ደግሞ በቡና ነው የምሞክረው። ቆዳይ እንደዚህ በሽንኩርቱ ከሸፈንኩ በደንብ ማሳጅ ካረኩት በኋላ ጸጉሬን ደግሞ ማፍታታት ነበረብኝ። ጸጉሬን ለማፍታታት ሬት ተጠቅሜያለሁ ዛሬ። እናንተ እንግዲህ እዚህ ጋር ያላችሁ ነገር መጠቀም ትችላላችሁ። ሬት ካላችሁ፣ ተልባ ካላችሁ፣ ማንኛውም ጸጉራችን ሊያፍታታ የሚችል ነገር መጠቀም ትችላላችሁ። ዋናው በጋራ የምናደርገው እንዳልኳችሁ ሽንኩርቱን ነው። ከዛ ውሃ እንደዚህ ስፕሬ አደርጋለሁ ጸጉሬ ላይ እንዲፍታታልኝ በእጅ አፍታተዋለሁ። ከዛ ሬቱን እቀባዋለሁ። በሱ በደንብ አፍታተዋለሁ። ከዛ አበጥሬ ሰራዋለሁ ማለት ነው። 50% የሚሆነው የእንክብካቤው ሂደት እዚህ ጋር አልቋል ማለት ነው። ትልቁ ስራ ይሄ ነው። በተለይ ማፍታታቱ እዚህ ጋር ከተፍታታ በኋላ ሻምፖ ብድረግ ምናምን በጣም ቀላል ነው የሚሆነው። እናንተስ ጀመራችሁ ወይ? ከጀመራችሁስ እንዴት ነው? ሌላ ሂደታችሁን እየመዘገባችሁ ወይ ለውጡን ለማየት ጸጉራችሁ ስትታጠቡ አሁን የሚወጣ ከሆነ የሚወጣውን መጠን ማስቀመጥ፣ ፎቶ ማንሳት፣ ከዛ በኋላ ከሽንኩርቱ ቻሌንጅ በኋላ ደግሞ ለውጣችሁን ለማየትና ለመከታተል እንዲመቻችሁ እንደዛ እንድታደርጉ አበረታታችኋለሁ። እዚህ ላይ ጨርሻለሁ ማለት ነው። ቪዲዮ ይመቻችሁ። ባይ